ይሄን የምታዩትን 10 USDT ስማሽ ዳርገናል ማለት ነው። ይሄው ተቀበለናል። እንዴት እንደተቀበልኩ ማወቅ የምትፈልጉ ከሆነ ደግሞ እናንተም እንደዚህ አይነት ስራ መስራት የምትፈልጉ ከሆነ ቪዲዮን እስከ መጨረሻው ማየት ይኖርባችኋል ማለት ነው። ይሄ የምታዩት ስክሪንሾት ይሄው እዚህ ጋር ሪሲቭድ እንዳረኩ እንደተቀበልኩ የሚያሳይ ነው ማለት ነው። ስለዚህ ቪዲዮን እስከ መጨረሻ አድርጉት። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ወደ ቪዲዮአችን እንሂድ። ሰላም የቻናሌ ቤተሰቦች ወደ ቪዲዮአችን ተመልሰናል ማለት ነው። ቅድም ቪዲዮን ስንጀምር እንዳሳዩአችሁ ማለት ነው ያን በሙሉ USDT ያገኘውበት ኦር ደግሞ ያን በሙሉ ዶላር ያገኘውበት አፕሊኬሽን ምንም አዲስ ነገር የለውም። ብዙዎቻችሁ ልታውቁት ትችላላችሁ። እዚህ ጋር ያከበብኩላችሁ አፕሊኬሽን ነው ማለት ነው። ፔል ይባላል። እንዴት ዳውንሎድ እንደምታደርጉት፣ እንዴት አካውንት ክሬት እንደምታደርጉ እና ደግሞ እንዴት እንደምትሸጡት አሳያችኋለሁ። ኦር ደግሞ እኔ የሸጥኩበትን መንገድ አሳያችኋለሁ ማለት ነው። መጀመሪያ ለአፕሊኬሽኑ ለማውረድ ምንም ለየት የሚል ነገር የለም። ፕሌይ ስቶር ላይ ትሄዳላችሁ። ከዛም በኋላ ሰርች ላይ በመግባት PL አፕ ብላችሁ ትጽፋላችሁ ማለት ነው። PL ማለት ፕሪሚየር ሊግ ላሊጋ ማለት ነው። ያው ይሄው ሁለተኛ ላይ እንደምታዩት እቺ ሁለተኛ ላይ የመጣችው አፕሊኬሽን አለች። ስለዚህ እሷን ነው ክሊክ አድርጋችሁ ዳውንሎድ የምታደርጉት ማለት ነው። እቺ ሁለተኛ ላይ ይሄን ብዙ ሜጋባይት የለውም 30 ሜጋባይት ብቻ ነው ማለት ነው ለማውረድ አፕሊኬሽኑ። እኔ ዳውንሎድ ስላደረኩት ነው። ከዚህ በፊት ኦፕን የምትሏን ነክቼ ወደ አፕሊኬሽኑ ገብቼ እንዴት አካውንት ክሬት እንደምታደርጉ ምን ለየት ነገር እንዳለው እንዴት ደግሞ እኔ እንደሸጥኩትም አሳያችኋለሁ ማለት ነው። ምንድነው እነዚህ እንደምታዩቸው አሁን ስክሪንሾቶች ናቸው ለአፕሊኬሽኑ የተቀመጡት ማለት ነው። አቨሬጅ ፖይንት፣ ሃይላይት ምናምን በቃ እሱ እንዳለ ሆኖ ፖይንታችሁ እዚህ ፖይንት 44 የሚለው አለ እሱን ነው የሚሸጡት ማለት ነው። ግን እንዴት እንደሚሸጥ ምናምን አሳያችኋለሁ። ኦፕን ብዬ ልክፈተውና አሁን አዲስ ከናንተ ጋር አካውንት ክሬት አድርጌ አሳያችኋለሁ ማለት ነው። አካውንት ክሬት ለማድረግ እዚህ ከታች ያለችዋን ጌት ስታርት የምትሏ ማለት ነው። ሎጊን ካላችሁት ከዚህ በፊት አካውንት ካላችሁ ነው ሎጊን የምትሉት ማለት ነው። ስለዚህ አሁን ጌት ስታርት የምትሏን እንነካታለን። ጌት ስታርት እንለዋለን። እዛ ዩ ፌቨራይት ቲም ይላችኋል። እናንተ የምትወዱትን ክለብ ነው የምትመርጡለት። አርሰናል፣ አስቶን ቪላ ምናምን አለ። እኔ አርሰናል ነው የምመርጠው ማለት ነው። ያው ማይ ፌቨራይት ቲም አንደኛ እሱ ስለሆነ ማለት ነው። ይሄንን ቲም ፎሎ ማድረግ ትፈልጋላችሁ ይላል። ፎሎ ወይም ደግሞ ላይክ ማድረግ። ይሄ ምንድነው ዜና ምናምን ለምሳሌ አርሰናል ኳስ ሲጫወት ምናምን ዜና እንዲያመጣላችሁ ከፈለጋችሁ ይሄንን ቲም ፎሎ ታረጉታላችሁ ማለት ነው። እኔ ኖ ቴንክስ ብየዋለሁ ማለት ነው። ከዛ ያሳይ በቃ ከዛም በኋላ ሰሌክት ዩር ቲም ዊዝ ላይክ በቃ ሁለተኛ ደግሞ የምትመርጡት ሌላ አናዘር ቲም ከአርሰናል ውጭ ሌላ የምትመርጡት ቲም አለ ይላል ማለት ነው። ያው ከአርሰናል ውጭ የምንመርጠውን ቲም እንመርጥለታለን ማለት ነው። ሞር ለኔ ሊቨርፑል ከአርሰናል ቀጥሮ ሊቨርፑል መርጫለሁ ማለት ነው። ኮንቲኒው አልኩት። ከዛም በኋላ ኢሜይላችሁን አስገቡ ይላችኋል ማለት ነው። የስ ቹዝ ኢሜይል አልኩት ማለት ነው። ከዛም በኋላ አሁን ምንድን ይሄው አርሰናል እንደዚህ አምጥቶልኛል ሊቨርፑል። ከዛ ይሄንን ኦን ታደርጉታላችሁ ኖቲፊኬሽኑ ማለት ነው። የአርሰናል ኳስ ሲጮት ምናምን ያመጣላችኋል። እዛ ቺታች ላይ ኮንቲኒው የምትል ነገር አለች። እሷን ኮንቲኒው የምትሏን ትነካላችሁ ማለት ነው። ኮንቲኒው የምትሏን ስትነኩ እንዲያመጣላችኋል። ፈርስት ኔም ይጠይቃችኋል ማለት ነው። ፈርስት ኔም ምን ትሉታላችሁ? እኔ ገሚ አስራት ብየዋለሁ ማለት ነው። ኢሜል አድሬስ ይጠይቃችኋል። ኢሜል አድሬስ አዲስ ስለሆነ ከዚህ በፊት ያልከፈታችሁበትን ብትሞሉበት ይመረጣል ማለት ነው። gmail.com ብየዋለሁ ማለት ነው። ከዛም በኋላ በመቀጠል ደግሞ ምን ይጠይቃችኋል? ጾታችሁን ጀንደር ሜል ናችሁ ፊሜል ናችሁ ወይ ደግሞ ሌላ ናችሁ ይላችኋል። እኔ ሜል ወንድ ስለሆንኩ ሜል ብየዋለሁ ማለት ነው። የተወለዳችሁበትን ዓመተ ምህረት ይላል። ያው ይሄ 18 ዓመት እስኪያልፋችሁ ብታደርጉት ሞር ይመረጣል ማለት ነው። እኔ በ1999 እለዋለሁ። እዛ ማርች ኦገስት እለዋለሁ። ቆይ ከዛ ኦገስት 30 ብየዋለሁ። በ1999 ኦገስት 30 ካንትሪያችሁን ምረጡ ይላችኋል ማለት ነው። ይሄ ምንም የሚያሳፍር ነገር የለውም። ኢትዮጵያ ሚሊዮን ትመርጣላችሁ ማለት ነው። ስላችሁ የሚያሳፍር ሳይሆን ምንም ከኢትዮጵያ የሚያሳግዳችሁ ነገር ስለሌለ ትሞሉለታላችሁ። ስልክ ቁጥር ይላችኋል 09 ከዛ ትሞሉለታላችሁ የእናንተ ስልክ ቁጥር ማለት ነው። ያው እኔም የራሴ ስልክ ቁጥር 9 ብዬ ጀምሬ ነው መሞላለት ማለት ነው። ከዛ እዚህ ታች ላይ እንደምታዩት ኮንቲኒው ምትል ነገር አለች። ካያችኋት እቺን ኮንቲኒው ምትሏን ክሊክ አድርጋችሁ ትሄዳላችሁ ማለት ነው። እንደምታዩት ስሙ ተመሳሳይ ስለሆነ ነው ማለት ነው። ቹዝ ዩር ኖቲፊኬሽን ይላል። ያስ ቹዝ ዩር ኖቲፊኬሽን ከዛ ይሄው ለአርሰናል እና ለሊቨርፑል አብረቻለሁ ማለት ነው። እና በቃ ኳስም ሲኖር ኖቲፊኬሽን እንዲደርሳችሁ የምታረጉበት መንገድ ነው ይሄ ማለት ነው። ለምሳሌ የቼልሲን ከፈለኩኝ ቼልሲ ኳስ ሲኖረው
ኖቲፊኬሽን እንዲደርስልኝ፣ ወልቭ ስኳት ሲኖር ኖቲፊኬሽን እንዲደርስልኝ እንዲህ ማብራት ነው ማለት ነው። እናንተ ያው እኔ የሊቨርፑልን ራሱ ብዙም አልፈልገውም የአርሰናልን ብቻ ካበራው በቂ ነው ማለት ነው። ከዛ እዚህ ታች ላይ ኮንቲኒው የምትሏን ኮንቲኒው እለዋለሁ ማለት ነው። ከዛ እንደምታዩት እነዚህ ያመጣልኛል አክሴፕት እለዋለሁ ማለት ነው። ምን ይህንን ማንበብ ትችላላችሁ ማለት ነው። ክሬት ፓስወርድ ትሉታላችሁ። ፓስወርድ ይጠይቃችኋል ማለት ነው። ስለዚህ ፓስወርዳችሁ ምን መሆን አለበት? አትሊስት 8 ካራክተር ሊኖሩት ይገባል። ማክሲመም ደግሞ አፐር ሎወር ካፒታል እና ስሞል መግባት አለበት። ላስት ዋን ነምበር አንድ ቁጥር ቢያንስ መግባት አለበት። እንደ ኤንድ እንደ አት ምናምን በቃ እነሱ ያሉትን መጠቀም አለባችሁ ይላል ማለት ነው። ስትሮንግ መሆን አለበት ማለት ነው ፓስወርዱ። ለዛ ነው እንዲህ እያላችኋለሁ። ስለዚህ እኔ ደግሞ የራሴን ፓስወርድ ተጠቅሜ አሁን እናያለን ማለት ነው። እንደምታዩት የኔን አሟልቷል ማለት ነው። ሙሉን ስላሟላ እዚህ ጋር አረንጓዴ አብርቷል። ይሄ የምታዩት አረንጓዴ የበራው ሙሉን ስላሟላው ነው ማለት ነው። እቺ አረንጓዴዋ በርታለች እንደምታዩት። እዚህ ዳር ላይ ያለው እንዳለ አረንጓዴው የበራው ሙሉን ስላሟላው ነው ማለት ነው። ከዛ ከዚህ ከታች ደግሞ ምን የምትለው ሪፒት ፓስወርድ የሚል ነገር አለ። ድጋሜ እሱን ራሱ ፓስወርዱን መድገም ነው ማለት ነው። ስለዚህ ፓስወርዱን ድጋሜ እደግመዋለሁ። ጨርሻለሁ። ሪፒት ተመሳሳይ መሆኑን አረጋግጬ ማለት ነው። ክሬት ኮንፈርም ፓስወርድ የምትል ነገር አለች ታች ላይ፣ እሷን እነካታለሁ ማለት ነው። ከዛ ወደ ታች ወደ ሌላኛው ፓርት ላይ ወስዶኛል ማለት ነው። ምንድነው የሚለው ይሄ ምንድን ቬሪፋይ ማድረግ ነው። አካውንታችሁ ቬሪፋይ ማድረግ አለባችሁ ነው የሚለኝ። አሁን ይሄ አበራ አስራት ምናምን ኢሜይሉ አለ ማለት ነው። የስ ሎጊን እለዋለሁ ማለት ነው። ስለዚህ ምንድነው ሳይን ፊልድ አለ ማለት ነው። እሺ ሌት እሎና አሁን አካውንቱን ክሬት አድርጎልኝ ጨርሷል ማለት ነው። እንደምታዩት እዚህ ጋር ገብቼ ላሳያችሁ ክሬት አድርጓል። ስለዚህ አሁን ከናንተ የሚጠበቀው ሳይኒን ማለት ነው። እዚህ ጋር እንዴት ነው ሳይኒን የምንለው ምናምን ካላችሁኝ ቀጥታ ትሄዱና እዚህ ሞር የምትል ነገር አለች ከታች፣ እሷን አንድ ጊዜ ሞር የምትሏን ክሊክ አድርጋችሁ ከዛም በኋላ ሳይኒን ኦር ክሬት የምትሏን ትነካላችሁ። ቅድም ያስገባ ነው ኢሜይል አለ ማለት ነው። እሱ አስገባበታለሁ። ከዛም ፓስወርዱንም እሱን እራሱን ታስገባላችሁ ማለት ነው። ቅድም የሞላችሁት ምንም ነገር ሳትሳሳቱ ማለት ነው። ይሄ ሙሉ ስቴፕ መርሳት የለባችሁም። ስለዚህ አሁን ሳይኒን እንለዋለን ማለት ነው። ሳይኒን ፊልድ ፕሊዝ ኢንሹር ቬሪፋይ አካውንታችሁን ቬሪፋይ አድርጉ ነው የሚላችሁ። የእናንተን አካውንት እንዴት ነው ቬሪፋይ የምናደርገው ምናምን ካላችሁ አሁን ማሳያችሁ ስቴፕ ነው ማለት ነው። ቀጥታ ወደ ኢሜይል አካውንታችሁ ትሄዳላችሁ። ወደ ጂሜይል ትሄዱና ቬሪፋይ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። ፕሪሚየር ሊግ ላሊጋ ማለት ነው። ፕሪሚየር ላሊጋ አካውንታችሁን አክቲቭ አስደርጉት ይላል ማለት ነው። እዚህ ጋር በመግባት ነው አካውንታችሁን አክቲቭ የምታስደርጉት ማለት ነው። አክቲቭ አን አካውንት ትሉታላችሁ። ክሊክ አድርጋችሁት እንደምታዩት የቱ ጋር ነው ካላችሁኝ ቦታው እንዴ ያው እዚህ ጋር የምታዩት ማለት ነው። አክቲቭ አን አካውንት የምትሏን እሷን አንድ ጊዜ ክሊክ አድርጋችሁ ትገቡና አካውንታችሁ ምን ታረጋላችሁ እንትን ታስደርጋላችሁ ማለት ነው። አክቲቭ ታስደርጉታላችሁ፣ ትነኩታላችሁ፣ ያማረጣችኋል ማለት ነው። እኔ ደግሞ በክሮም ነው መግባት የፈለኩት። በክሮም ጀስት እለዋለሁ ማለት ነው። ጀስት ዋንስ የሚለውን ነካዋለሁ። አለው የምትሉት ትችላላችሁ። ጀስት ዋን በሚለው ገብቻለሁ። ሪሎድ እያደረገ ነው እንደምታዩት እያመጣልን ነው። ስለዚህ አሁን ሎጊን የምትለዋን አንድ ጊዜ ክሊክ አድርጌ ነካታለሁ ማለት ነው። ኮንፊርሜሽን ነው የምንሰጠው። አሁን በፒኤል መግባት እንችላለን፣ በፒኤል አፕሊኬሽኑ ማለት ነው። ጀስት ዋን ስለዋለሁ ማለት ነው። ከዛ አሁን አክቲቭ ሆኗል ማለት ነው። ፒኤል ላይ ገብተን ምን እናደርገዋለን ማለት ነው። አካውንታችንን ሎጊን እናደርግበታለን ማለት ነው። እሱ ራሱ ወደ ፒኤል ወስዶናል ማለት ነው። ሳይን ነው ክሬት እስቲ አሁን ቼክ እናደርገዋለን ማለት ነው። ቆይ አንዴ በነገራችን ላይ በጣም አስቸጋሪ ነው ማለት ነው። እኔ ያልኳችሁን እያያችሁት ነው። አሁን ከስንት መከራ በኋላ አካውንታችንን ክሬት አድርገ ነው ጨርሰናል ማለት ነው። እንደምታዩት ጽድት ያለ በቃ ሎግ አውት ነው የሚለው። አሁን አካውንታችንን ከስንት መከራ በኋላ ነው ማለት ነው እንዲ ቬሪፋይ ያደረግነው ማለት ነው። ቀጥታ አሁን እዚህ ጋር ፋንታስቲ ሚሎ ቦታ ላይ እንሄዳለን። ከዛም በፊት ፒኬ ቲም የምትሏን እዚህ ጋር ፋንታስቲ የምትሏን ነክታችሁ ፒኬ ቲም የምትል ነገር ያመጣላችኋል ማለት ነው። የራሳችሁን ቲም ክሬት ታረጋላችሁ ማለት ነው። እንዴት ነው ብሩን ሜክ የምናደርገው ካላችሁኝ የራሳችሁን ቲም እዚህ ጋር እንደምታዩት አሁን ፒኬ ቲም የምትል ነገር አለች አይደለ? እዚህ ጋር
በቀይ ያሰመርኩበት እዛ ጋር ገብታችሁ የራሳችሁን ቲም ትፈጥራላችሁ። ከዛም በኋላ በራሳችሁ ቲም መሰረት ምን ታረጋላችሁ ማለት ነው ብዙ ኮይኖችን ትሰበስባላችሁ ማለት ነው። ያ ስኮራችሁን ከሰበሰባችሁ በኋላ ያ ስኮራችሁን ነው እንትምትሉት ማለት ነው። የቲማችሁን ስም ይላችኋል። ለምሳሌ እኔ አርሰናል ልበለው፣ እናንተም ይፈልጋችሁ ለምሳሌ አበበም ልትሉት ትችላላችሁ። ግን ያው እኔ ለእናንተ ለምሳሌ ለማሳየት ያህል ስለሆነ አርሰናል በሚለው እዚህ ጋር አክሴፕት የምትሉን ትነኩና ሰሌክት ቲም ትሉታላችሁ። እንደምታዩት እዚህ ጋር አስቀምጦላችኋል አይደል? ሙሉን እዚህ ጋር የአጥቂ ቦታ እንደሆነ ታውቃላችሁ። እዚህ ጋርም ድጋሚ ደግሞ የአጥቂ ቦታ ነው። እዚህ ጋር አማካኛ እናንተ የፈለጋችሁትን ተጫዋች ይሄው እንደምታዩት እዚህ ያከበብኩላችሁ ቦታዎች በሙሉ በምን መሙላት አለባችሁ ማለት ነው በተጫዋች መሞላት አለባቸው ማለት ነው። እዚህ ጋር እንደምታዩት የራሳችሁን ኮይን ሰጥቷችኋል። ኮይን ማለት 100 ማለት ነው። $100 ሰጥቷችኋል። ይሄ $100 ምን ታረጋላችሁ ማለት ነው የራሳችሁን ቲም ትመሰርቱበታላችሁ በ$100 ማለት ነው። እንዴት ነው መንገዛው ሰው ምናምን እንዴት ነው ተጫዋች መንገዛው ካላችሁ እቺ ፕላስ ምልክቷ ላይ ሄደን በቃ እዚሁ ላይ ክሊክ አድርገን ሄደን ክሊክ እናረጋለን እዚሁ ቦታ ላይ ማለት ክሊክ ስናረጋበት ምን ይወስደናል ይሄ ወደ ተጫዋቾቹ። አሁን ይሄ የአጥቂ ቦታ ስለሆነ አጥቂዎቹን የበረኛ ቦታ ስለሆነ በረኛ ማርጠናል ማለት ነው። ስለዚህ አሁን ለምሳሌ ብዙ $5 ምናምን ነው የሚሸጠው። ይሄ ሁለተኛ ላይ ያለው የአርሰናል በረኛ ራያ እኔ አሁን እሱ ይሆነኛል ብዬ ስላሰብኩ $5 አያችኋ። በስንት ዶላር ነው የገዛሁት ይሄ ራያ የሚባለውን ተጫዋች $5። ይሄው እዚህ ጋር $5 ይላል። አሁን ደግሞ $100 ላይ ሲቀነስ $1 ቀረኝ ማለት ነው 94። አሁን $94 የቀሩኝን እነዚህን ተጫዋቾች አብቃቅቼ መግዛት አለብኝ ማለት ነው። ስለዚህ ለማብቃቃት እንዲመች ሙሉ ጎበዝ የሚባሉትን ሳይሆን አንዳንዴ ዝቅተኛ እንትን ያላችሁንም መግዛት ይኖርባችኋል ማለት ነው። አሁን እየፈለግኩ ማለት ነው ለምሳሌ ይሄ አሁን እኔ ቲሙን ፒክ ካረኩኝ በኋላ ተመልሰን እንገናኝና ከዛም በኋላ እንዴት ሪፈር እንትን አድርጋችሁ እንደምትገናኙ እናያለን ማለት ነው። ይሄው በመታዩት መልኩ የራሴን ቲም ፒክ አድርጌ ጨርሻለሁ ማለት ነው። እንደውም አንዳንድ ወደ $31 የቀረኝ የራሴ ፍሬ ያለ ማለት ነው። እሱም በኋላ ማስተካከላለሁ። እሱ ነቲንግ ችግር የለውም። እዚህ ጋር የሚቀሩኝ ተጫዋቾች አሉ ማለት ነው። እዚህ ጋር ሃላንድ አሁን ቤስት ኮኮብ። በነገራችን ላይ አንዳንድ ነገሮችን ላሳያችሁ። ይሄ ሪፕሌስ ለመቀየር ከፈለጋችሁ ነው ማለት ነው። እንደዚህ ኮኮብ ምናምን ካመጣባቸው ተጫዋቹ በጣም ጎበዝ ነው ማለት ነው። ለዛ ነው ኮኮብ የሚያመጣላችሁ። ስለዚህ አሁን አንድ ተጫዋች ይቀረኛል እሱ የማን ዩናይትድ ላርገው ማለት ነው። ኦሬዲ እንደምታዩት ወደ $0.7 እየቀረኝ ሙሉ ተጫዋቾችን ገዝቼ ጨርሻለሁ ማለት ነው። እዚህ ጋር ሴቭ የምትል ነገር አለች። እሷን ሴቭ የምትሏን ከታች ስነካ ምንድነው ማለት ነው ሙሉ ጨርሻለሁ ማለት ነው። እነዚህ ኖቲፊኬሽን እናንተ ስኮር ስታገኙ ኖቲፊኬሽን እንዲመጣላችሁ ከፈለጋችሁ ነው የሚላችሁ ኮንፈርም ትሉታላችሁ ማለት ነው። እንደምታዩት ጨርሳችኋል። አሁን ወደ ፖይንታችሁ ስትሄዱ ምንድነው እዚህ ጋር እንደምታዩት እቺ 0 ናት አይደል? ዩር ስኮር ይለና ማለት ነው። ይሄ ስኮር እንዲመጣላችሁ ከፈለጋችሁ እንዴት ነው የምታረጉት የሚለውን አሁን አብረን ምን ነው የሚሆነው። ከዛ በፊት ግን ፒክ ቲም ትሉታላችሁ። እዚህ ጋር እናንተ ራያ በረኛ ላይ ሳሊባ እዚህ ጋር አለ ተከላካይ። እንደዚህ ያረጋችሁ ለምሳሌ በረኛ ራያ መቀየር ከፈለኩኝ ዲጫን ብዬ ወይ ደግሞ እዚህ ጋር ክሊክ አረጋትና ሰብስቲቲዩት የምትሉ አነክቼ ራያ ምን አረጋለሁ እዚህ ጋር ክሊክ ሳረግበት ቦታ ተቀያየሩ ያያችሁና። ስለዚህ በረኛ መቀየር ከፈለጋችሁ በረኛ ብቻ አይደለም እዚህ ጋር ያሉትን እንዳለ መቀየር ከፈለጋችሁ እንደዚህ አድርጋችሁ ነው የምትጠቀሙት። ከጨረሳችሁ በኋላ ከላይ ኮንፈርም ምትላለች እሷ ስትነኩት ሰው ተቀየራላችሁ ማለት ነው። ከዛ እንዴት ነው ብር ሜክ ምናረገው ብላችሁ ከጠየቃችሁ ለምሳሌ ከአርሰናል ራያ አለ አይደል? ራያ ኳስ በሚጫወትበት ጊዜ ኦር ደግሞ አርሰናል ኳስ በሚጫወትበት ጊዜ ራያ ደና ነገር ማድረግ አለበት። እናንተ ብር ሜክ እንድታረጉ ሳይሆን በቃ ስኮራችሁ እንዲጨምር ብር ማለት ስኮራችሁ እንዲጨምር ራያ የሆነ ነገር ለምሳሌ ደና ጎል መመለስ አለበት። ወር ደግሞ ብዙ የተመለሱበት ኳሶችን መመለስ ብዙ የተመቱበትን ኳስ መመለስ አለበት። ወር ደግሞ በሃላንድ ስንሄድ ሃላንድ 3 ጎል ካገባ ለእናንተ ስንት ስኮር ይቆጠርላችኋል? 3 ስኮር ይቆጠርላችኋል። አይዛክ 3 ጎል ካገባ 3 ስኮር። ስለዚህ ያቺን ስኮር እየሰበሰባችሁ ምን ታረጋላችሁ ማለት ነው ወደ ስኮሩን አሳድጋችሁ ከ1000 በላይ ስኮር ሲሞላላችሁ አካውንታችሁ መሸጥ ትችላላችሁ ማለት ነው። ይሄን የሚከብድ ነገር ያለው ማለት ነው። ስለዚህ እንደምታዩት እንደዚህ ፒክ ቲም ካልኩት በኋላ ምንድነው ማድረገው ወደ ቴሌግራማችን እንሄዳለን ማለት ነው። ወደ ቴሌግራም ከገባን በኋላ ቴሌግራም የኔ ቻናል ላይ ነው የለቀኩላችሁ ሊንኩ ማለት ነው። የኔ ቻናል ላይ የመጀመሪያው ላይ ነው የመጀመሪያው ላይ ነበር የለቀኩላችሁ።
እንደምታዩት የኔ ቻናል ገሜ ኢንፎ ላይ ሚለው ላይ ማለት ነው። ስለዚህ ለቀቅላችኋለሁ ሜቢ ሊያስፈልጋችሁ ስለሚችል አሁን እንትኑን ልልቀቅላችሁ ማለት ነው። እቺ ሪፈራል ኮዳችሁን ሪፈር ኮድ እቺ ናት በነገራችን ላይ። ስለዚህ እቺ 74U ከዛ እሷ ናት ሪፈር ኮድ ምንላት ማለት ነው። ስለዚህ ሜቢ ሊያስፈልጋችሁ ስለሚችል እቺን እንዲኮፒ ታደርጓትና ይሄን ከላይ ያለው ሊንክ ትነኩታላችሁ። ስትነኩት ወደ PL በሚለው ትሄዳችሁ ጀስት ዋን ትሉታላችሁ ማለት ከዛም በኋላ ወደዛ ይወስዳችሁና ምን ያረጋችኋል ማለት ነው። እዛ ጋር ቀደም ስኮራችሁ እንዳይታይ ተደርጎ የለ ያ ስኮራችሁ እንዲታይ ጠቀሜታ አለው ማለት ነው። አሁን እንደምታዩት ቬሪፋይ ሆኗል ማለት ነው። በመታዩት መልኩ እንዴት ነው ቬሪፋይ መሆኑን የምናውቀው ምናምን ካላችሁኝ እቺ ፖይንት የምትሏ ያያችሁት ነው። እቺ ከላይ ፖይንት የምትለዋ አርሰናል ኦር ደግሞ እናንተ የመረጣችሁት ክለብ አይደለም እናንተ የመረጣችሁት ተጫዋች የሆነ ስኮር ሲያስመዘግብ እዚህ ፖይንት የምትለዋ ቦታ ላይ ለእናንተ ይቆጥርላችኋል ማለት ነው። ያቺን ፖይንቷን በመሰብሰብ ነው ወደ ብር የምትቀይሩት ማለት ነው። 100 ፖይንት ሲሞላላችሁ ምን ታረጋላችሁ? አገናኛችኋለሁ ኦር ደግሞ በሌላ ቪዲዮ ሰራላችኋለሁ ማለት ነው እንዴት እንደሸጥኩት ኦር ደግሞ አሁን ትንሽ አንዳንድ ስክሪንሾቶች አሳያችኋለሁ የሸጥኩበትም ማለት ነው። ስለዚህ እናንተ ለማን ሸጥከው ምናምን እኔ 1000 ሞልቶልኛል ካላችሁኝ ፓርት 2 ይሰራ ብላችሁ ኮሜንት ላይ ማለት ነው። ከዛም በኋላ የኔን አካውንት እንዴት እንደሸጥኩት ሙሉን አሳያችኋለሁ ማለት ነው። ስለዚህ አሁን እናንተ የሚጠበቀው ከናንተ ምንድነው እናንተ መረጣችኋቸው ተጫዋቾች ኳስ ተጫውቶ ደና ስኮር ሲያስመዘግቡ ያ ስኮሩ ምን ይያዝላችኋል? እዚህ ፖይንት የሚለው ላይ ይያዝላችኋል ማለት ነው። ያ ፖይንት የሚለውን ሰብስባችሁ ከ1000 በላይ ሲሆን አካውንታችሁን ለመሸጥ ፍቃደኛ ትሆናላችሁ ማለት ነው። ያው እሱ የናንተ ነው የሚወስነው። ለምሳሌ እዚህ ጋር የኳስ ዜናዎችን ማየት ትችላላችሁ። እንደምታዩት መሐመድ ሳላ ነው አሁን እየመራ ያለው ማለት ነው። ምንድን ጎል አንደኛ 27 ጎል በመኖሩ ማለት ነው። እንደዚህ ያረጋግጥ ከዛ ሁለተኛ 21 እንትና ሃላንድ አለ። እንደዛ በአሲስት ደግሞ እዚህ ጋር ማየት ትችላላችሁ። እያያችሁ ነው መሐመድ ሳላ በአንድ የተጫወተው ኳስ ላይ 3 አሲስት ካረገ ለእናንተ ስኮራችሁ ስንት ተብሎ ይቆጠርላችኋል ማለት ነው። እናንተ ከመረጣችሁት ቡድን ውስጥ መሐመድ ሳላ ካለ ወይ ደግሞ ፒክ ካረጋችሁት ቡድን ውስጥ መሐመድ ሳላ ካለ ለእናንተ ስኮራችሁ ይቆጠርላችኋል ማለት ነው። እና ደግሞ የኔን ቲፕ ጣል አድርግላችሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ሳሊባ አርሰናል ሲጫወት የሆነ ነገር አርጎ ከሆነ ስለዚህ ያንን ሳሊባ ኮይን ካስመዘገበላችሁ በኋላ እዚህ ጋር ትራንስፈርም የምትሏን ትነኩና የቷን እቺ ሳሊባ ሚሊዮን ትነኩትና ሪፕሌስድ የምትሏን ትነካላችሁ። ከዛ ለምሳሌ ዛሬ ማታ የሚጫወት ሰው ካለ ማነው ዛሬ ማታ የሚጫወተው በሱ ምን ታረጉታላችሁ ማለት ነው። ሪፕሌስ አርጋችሁ ትተኩታላችሁ። ለምሳሌ አሌክዛንደር ሚጭት ከሆነ ዛሬ ማታ በሱ ሪፕሌስ አርጋችሁ ትተኩታላችሁ ማለት ነው። ከዛም በኋላ እንደዛ አርጋችሁ መጫወት ትችላላችሁ። ይሄን ብዙ የሚከብድ ነገር አይደለም። ያው እንዳልኳችሁ ፓርት 2 ሲሰራ ካላችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉልኝ ማለት ነው። ሙሉ ቪዲዮ ፓርት 2 ላይ አሳያችኋለሁ። አሁን ደግሞ ቀጣይ እንዴት እንደሸጥኩትና ያናገርኩት ሰው ቴሌግራም ላይ ነበር የተገናኘው ነው። ስለዚህ እሱ ሙሉውን አሳያችኋለሁ። ሌትስ ጎ ወደዛ እንሂድ። Rage on that beat, going crazy.